አንድ ይኸውልሽ ቀና ብለሽ ስሚኝ ቀና ብለሽ ስሚኝ እየሰማሽኝ ነው? እሺ እየሰማሁህ ነው። ይኸውልሽ እኔ አሁን ከአሁን በኋላ ስልኬን እንዳትደውይ ላይሽ እራሱ አልፈልግም። ቀጣይ ስሚኝ አንዴ ይኸውልሽ ቀጣይ አስቀይምሻለሁ። ብትደውይልኝ የሆነ ነገር ብሰማ የምሬን ነው ልሽ አስቀይምሻለሁ። ደግሞ አንድ ነገር ስሚኝ አንዴ ይኸውልሽ ሊሆን የሚችለው ነው ደግሞ ብሩክ የሀይሚና የሀይሚ ብቻ ነው ሊሆን የሚችለው ለሌላ ሰው ሊሆን አይችልም። እኔ አንተ መቼም ይገኛል ከፎን ደጉን አብረን ይሻላል። እናችሁ የዩቲዩብ ቤተሰቦች እኔ ደህና ነኝ። እንደምታዩኝ በድጋሚ መጥቻለሁ። ያው ባለፈው በሰራሁት ቪዲዮ በጣም ብዙ ሰው ቅሬታ አለ። ኮሜንት ምናምን ሳይ በጣም ሰድባችሁኛል ብዙ ነገር ብቻ ያሻሎም ጓጓ ብሎ ሄዷል። እኔ ያጠፋሁት ነገር የለ እዚህ ጋር ውሸት እኮ አልተናገርኩም። ሆነም ቀረም ውሸት አላወራውም። ታውቃላችሁ እኔ እሱን አፈቀርኩት እንጂ አልጠላሁትም። አሁንም እኮ እናንተ ሰደባችሁኝም አልሰደባችሁኝም እኔ እሱን ማፍቀሬ ላቆም አይደለም። እና እኔ የምላችሁ በሁለተኛ ቪዲዮ የመጣሁት ያው ብዙ ቅሬታ ስላላችሁ ነው። እሱ ማፍቀር እኔ እችላለሁ። ብሰርቡኝ ባሰርቡኝ ያው እኔ ማፍቀሬ አላቆምም ጭራሽ ማለት ነው። ሻሎምም ጓለ መምታት ይችላል ከፈለገ ማለት ነው። እሱ እኔም መምታት ይችላል። እሱ መፍቱ ከሆነ ይምታኝ። ግን እኔ ብሩክን ማፍቀር መውደድ አላቆምም። እኔ ሆነ እዚህ ጋር ማለት ነው ግልጹን ነው የማወራው። ከመታኝ ይምታኝ። ብሩክ ደግሞ ይረዳኛል። ይሄ ቪዲዮ አይቶታልም ያየዋልም ተረድቶኛል። ይኔ ማለት ነው ሊረዳኝም ይችላል። ብቻ ያው ምን አይነት ቅሬታ እንዳላችሁ እስከሱ የምታውቁት ነገር ካለ ብትነግሩኝ ደስ ይለኛል። ስለሱ ምንም እኮ አታውቁም፣ ግን ዝም ብላችሁ ነው የምትከራከሩለት። እኔ ወደድኩት አፈቀርኩት ለራሴ ነው የውስጤ ነገር ነው ያወጣሁት። ምንም ችግር እኮ የለውም። እናንተ ለኔ መደገፍ ነበረባችሁ፣ ግን እናንተ ማይሆን ነገር አስከፍታችሁኛልም። ያው በዚህ ቪዲዮ ደግሞ አታስከፍሩኝም ብዬ ተስፋ አረጋለሁ። ሻሎም ጋር ደውዬ እጠራዋለሁ። እሺ ካለኝ አስረዳዋለሁ። እምቢ ካለኝም ያው እንቀጥላለን። ለማንኛውም እንደውልለት። እየጠራ ነው እናያለን። እያነሳልኝ አይደለም። ድጋሚ ሞክረን ካላነሳም ምንም ማድረግ አይቻልም። ሻሎም እንዴት ነህ? አለክ ጠፋክ? አስከፍቻለሁ መሰለኝ የዛ ቀን። ለማንኛውም አሁን ልከራከራለም ደውዬ አንተን ፈልጌህ ነበር። ኧረ እኔ ፈልጌህ ነው። ስመጣ እነግርሃለሁ። ከምር አንዴ ለመጨረሻ ጊዜ ከዚህ በኋላ አትምጣልኝ። ከፈልክ ለመጨረሻ ጊዜ ፈልጌህ ነው። ታው በእነ ብሩክ ይዤቃለሁ። ከምር ቶሎ ትሄዳለህ። 2 ደቂቃ አይፈጅም እኮ ትሄዳለህ። ትንሽ ደቂቃ ታውቃለህ። 2 ደቂቃ ይበቃናል እኮ። እኔ እንደባለፈው ልከራከር ምናምን አይደለም የመጣሁት። አንተን ያላሳዝንክም እንዴ? እኔ እኮ ፈልጌክ ነው የመጣሁት ታውቃለህ። አንተን ፈልጌ ነው የመጣሁት። እዚህ ሰፈር አካባቢ እስኪ እየመጣ ነው። ደውዬለት ያው ከመታኝም እንግዲህ ልመታ። እኔ እሱን አፈቀርኩት እንጂ ምንም አላደረኩም። ልመታ ይምታኝ ከፈለገ ብቻ ይምጣና እናወራለን።
ካስከፋኝም ካስከፋሁትም ያው ብዙ ነገር አለ። እኔ እሱን ወደድኩት እንጂ ምንም ነገር አላደረኩም ታውቃላችሁ። ብቻ ያው ማውራት ራሱ እንጃ። እኔ እሱን አላስከፋሁት ምን አደረኩት? እኔ አሁን ሻሎምን አወራሁት አውራልኝ ነው እንጂ አልኩት እኮ ብሩኬን እንትን በልልኝ ነው እንጂ አልኩት እንጂ እኔ ሻሎም አንተን አፈቀርኩ አይደለም ያልኩት፣ ብሩክን አፈቀርኩት ነው ያልኩት። ይሄ ደግሞ ኖርማል የሆነ ጥያቄ ነው የጠየቅኩት ታውቃላችሁ። እኔ አሁን በጣም ስሜታዊ እየሆንኩ ነው እዚህ ጋር ማለት ነው ሰዋራ ማለት ነው። ያው ምንም ልላችሁ ሳይሆን እዚህ ጋር አስመሰልሽ ምናምን ልትሉኝ ትችላላችሁ። እኔ ግን እያስመሰልኩ አይደለም፣ የውስጤን ነገር ነው ያወራሁት። እኔ ብሩክን አፈቀርኩት፣ በቃ አፈቀርኩት ነው። ደግሞ እሱ ይቀበለኛል፣ ብሩክ ይቀበለኛል። ለምን አይቀበለኝም? እኔ አላሳዝነውም፣ እሱ ይቀበለኛል። ሻሎም እስኪ ከመጣ አወራዋለሁ፣ ምን እንደሚለኝ ትሰማላችሁ። እናንተ በእኔ ላይ ተናገራችሁት፣ ብዙ ነገር ለእኔ ብላችሁኛል። ያው እስቲ ዛሬ ደግሞ በማን እንደምፈርዱ እናያለን። እኔ ጥፋተኛው እሱ ነው ጥፋተኛው፣ እስቲ እናንተ ራሳችሁ ነው የምታውቁት። ግን እኔ ምንም አላጠፋውም እዚህ ጋር ማለት ነው። እሱን እኔ በቃ መናገር ራሱ ያቅተኛል። ከአንድ ሁለቴ ብዙ ጊዜ ሆኖኛል ካኔ እሱን ከወደድኩት ማለት ነው። ግን መናገር አቅቶኝ በአንድ ቀን ንግግር እንደዚህ መሆን አልነበረብኝም። እናንተም እኔ እንደዛ መናገር አልነበረባችሁም። በዚህ ቪዲዮ ራሱ መምጣት አልነበረብኝም። እናንተ ባትናገሩኝ ላልመጣ ነበር ታውቃላችሁ። ከነሱም ጋር ያው ሻሎም ማውራት ሳልፈልግ ነው ያወራሁት። ለምን ያው ባለፈው እንደዛ ዝቶብኝ ሊመታኝ እጁን አንስቶብኝ ሄዶ አባቡን ላስመተ ነበረ። ለምን በእኔ ነው። ግን እኔ አፈቀርኩት እንጂ ያልኩት ምንም አላልኩም። ምንም እኔ አሁንም አፈቅረዋለሁ፣ ወደፊትም አፈቅረዋለሁ። ደግሞ ወቁ ማለት እናንተ ወቁ፣ ማንንም ይወቅ። ወደፊትም አፈቅረዋለሁ፣ አሁንም አፈቅረዋለሁ። እኔ አሁን ይምጣና ያ ብዙ ነገር አወራዋለሁ፣ ታያላችሁ። ብቻ እንጠብቀው ትንሽ ደቂቃ። ባለፈው አስከፍቻለሁ እንዴ? ቀልዳችሁ አንታም እንደዛ እኛ እኔ መስቀደድኩ መስቀደድ ኧረ እኔ አልቀደድኩም። ቀልዳችሁ በጣም አስጠላ። ለዛ ማለት ምን ቀልድኩ? እኔ እኮ እውነቱን ነው ያወራሁት። ዛሬ ብቻሽን ነሽ? ጓደኛዬ ሳይሆን እኔ ጠርቼው ነው ካንተ ጋር ነው የጠራሁት። ምን ሆነ ካል እንደባለፈው ልዝትብኝ ምናምን ሰው ነው የጠራሁት። ያው ኖርማል እንድናወራ ነው የጠራሁት። መዛት እኔ ለዛ እኮ ነው የፈለግሽ። ዛሬ ምዝትብሻለሁ። ዛሬ ደግሞ ብቻዬን ልመታኝ ትችላለህ። ባለፈው እሱ ነበረ ልመታኝም ትችላለህ። ግን ያው እኔ ዛሬ የጠራሁት በዚህ ቪዲዮ ደግሞ እንድመጣም አልፈለኩም ነበረ ታውቃለህ። ኮሜንት ላይ ያልሆነ ነገር ስላሉ ነው የመጣሁት። መምጣትም አልፈልግም። ከዚህም በኋላ ላልመጣም እችላለሁ። ግን እኔ ብሩኬን አፈቀርኩት እንጂ ያልኩት እኔ ሌላ ነገር ውሸት አላወራሁም። የውስጤን ነገር ነው አውጥቼ የነገርኩት። ይኸውልሽ እኔ አንደኛ ነገር ይኸውልሽ እያወራሽ ያለሽው ነገር ራሱ የሚያስመታ ነገር ነው። ግን እኔ ለሴት ልጅ ክብር አለኝ። አክብሬሽ መጥቻለሁ። ጠርተሽኛል። እኔ ደግሞ አክብሬሽ መጥቻለሁ። እኔ የምፈልጊውን ነገር ይኸውልሽ ሰምተሽኛል። የምፈልጊውን ነገር ነገርሽኝ። መምታት እኮ ትችላለህ። እኔ ይኸውልሽ ስሚኝ አንዴ አይደለም መምታት እኮ ትችላለህ። እኔ ይኸውልሽ ልከራከር አይደለም የምትወት የምፈልጊውን ነገር ነገርሽኛ። እኔ ደግሞ ያ ነገር አይሆንም እያሉሽ ነው ያሉት። እዚህ ጋር ለምንድን ነው የማይሆነው? ይሆናል። ያኛው ቪዲዮ በዛኛው ቪዲዮ ብዙ ነገር ሳልናገር ከሄደካል። ለምን ዝተክ ምናምን ስለሄድ ልጁ ይመታል ብዬ ዝም ብዬ ያለው ማለት ያው ትመታዋለህ። ሴትን አልመታም ስላልክ አሁንም አልመታም እያልክ ነው። እሱን ትመታዋለህ ብዬ ብዙም ነገር አላወራውም። ባጭሩ ነው የፈታሁት የዛ ቀን ማለት ነው። ግን አሁን እኔ የውስጤን ነገር ልነግርክ ነው የመጣሁት አይደል? እኔ እና እሱ ተመካክረን የመጣን መስሎካል። ለዛ እኔ አሁን ብቻ የመጣሁት ተመካክረን አይደለም እዚህ ጋር የመጣ ነው። ሲቀጥል ተመካክራችሁ ምንም ሆናችሁ ነው ማለት ነው። ይኸውልሽ እዚህ ጋር ምንም አይመለከተኝም። ግን እኔ ደግሞ እያልኩሽ ያለሁት ማለት ነው ዛሬም ማለት ነው ከብሩክ ጋር አንቺ እንዴት ብትሆኗችሁ እንችላለን። አንተ ስለ ብሩክ የምታውቀው ነገር አለ?
የምታውቀው ነገር ካለ ንገረኝ እኮ። ለኔ የምነግርኝ እኮ እኔ አሁን እዚች ጋር ያንቺ ሐሳብ ይመስለኝ ለኔ ከነገርሽኝ በኋላ ለብሩክ ልነግርሽ ነው ሐሳብ ይሻላል። ደግሞ እሱ ያው እስካሁን ራሱ ይገባዋል። ቀልድ ነው እንዴ ፍቅር ሲጀመር ማን ነው ብሩክ ሊሆን የሚችለው የሃይሚና የሃይሚ ብቻ ነው። የሃይሚ ከታወቀ የሃይሚ እንደሆነ ቪዲዮ ምናምን ስላየክ ታምናለህ? እኔ ከአንድ ሰው ጋር ብመጣ ታምናለህ? ቪዲዮ ነው አይደለም ይወድሽ አንተ እና የሃይሚ ደጋፊ ነህ አንተ። እኔ የሃይሚ ደጋፊ ምናምን ነው አይደለም አባባልክ። እኔ አንቺ ደጋፊ ሳልሆን የሃይሚ ደጋፊ ነኝ። ብሩኬ የሃይሚና የሃይሚ ነው የምትለው። የሃይሚና የሃይሚ ደግሞ አይደለም፣ አይሆንም። ሲቀጥል ምንም አይሆንም። ይሄ ነገር ማይሆን ነገር ነው የተናገርከው ታውቃለህ። ምንድነው ወላብሽ ብዙ ነገር እኔ ምንም ብትይ ማለት እረዳሽ አልችልም። በቃ ነገርኩሽ። ትረዳኛለህ? ለምን ቀስ በቀስ ትረዳኛለህ? እህት አለክ ብዬሃለሁ። አለኝ ብለሃል። በእህትነት መልኩ ትረዳኛለህ። ነገርኩሽ ነው። ለሴት ልጅ ክብር አለኝ አሁንም ማለት ነው። የወለደኝ ሴት ነው። ለሴት ልጅ ክብር አለኝ። ግን ሴት ነው። እኔ ደግሞ ካንቺ ጋር ወልሽ በማይሆን ነገር ነው እየመጣሽ ያለሽው አንቺ። በሚደብር ነገር ሊሆን በማይችል ነገር ማንንም በቃ እኔ አይደለሁም ማንንም አንድም ኦዲየንስ ቢጠየቅ ይሄ ነገር ማንንም ማያውቀው ነገር ላይ አንቺ መጥተሽ ይሆናል። አረ እንትን ይሆናል። ለምንድን ነው የማይሆነው? አንተ ከተረዳከኝ እኮ እሱ ራሱ አንተ ማስተባበል አለብህ። ምንም ችግር እኮ የለውም። አንተ እኔ አልረዳህም። እንደዚህ ስሜታዊ ሆኜ አልተረዳኝም አንተ። እኔ ወልሽ እያልኩሽ እኮ ነው። አሁንም ለሴት ልጅ ክብር አለኝ። ግን እኔ አሁን እዚህ ጋር እያልኩሽ ያለሁት ማለት ነው እንዴትም ማለት ነው አንቺና እሱ ምንም የምትገናኙ ሰዎች አይደለም። እዚህ ጋር አሁን ሌላም አይሆን እንትን እያለፍክ ነው። እንሆናለን። እሺ ለምንድን ነው ማንሆነው? ምክንያት አለክ? ምክንያት አለክ አይደለም? አለክ? የለክም። አየካ ምክንያት የለክም። ሲቀጥል ደግሞ እኔና ብሩክ አብረን እንሄዳለን፣ ደግሞ እናምራለን። አብረን ራሱ ብንሆን ከኔ ጋር ቢሆን ነው የሚያምረው። እኔ እውነቱን ስነግረው ማንንም ጠይቅ፣ አይነ ስውር የሚመሰክረው ነገር ነው። እኔና ብሩክ ብንሆን ነው የሚያምረው። እኔ ከምሬ ነው። የሚያስቅ ነገር አይደለም፣ አያስቅም። ለዚህ ነው የጠራሽኝ። ዛሬም ልሄድ ነው እኔ በቃ ካንቺ አትሄድም። እኔ በጣም ማለት ጭቅጭቅ አልፈልግም ብዬሻለሁ። በዚህ ቪዲዮ ራሱ እንድመጣ አልፈለኩም ነበረ ታውቃላ። እኔ በቃ ማይሆን እኮ ይኸውልሽ እዚህ ጋር ተገድጄ ነው እየመጣሁ ያለሁት። እሺ ተገደክ ነው የመጣከው አንተ። እኔ እንደዚህ ጂው እንኳን አላሳዝንክም እንዴ አንተ? በቃ የራስሽ ጉዳይ ምናምን ሳይሆን እኔ ማሳዘን አለብህ አንተ። ከምር ምንድነው የራሴ ጉዳይ የሚሆነው እኮ ጉዳይን እያማከርኩ ነው። የራስ ጉዳይ እንዳልከኝ ከሆነ እኔ እያማከርኩ ነው። ሄደህ ታስረዳልኛለህ። ብሩኬ ከኔ ጋር አብሮ ይሆናል። አለሽ እንዴትም እኮ ነው ላይሆን የሚችለው። እኔም እየነግርሃለሁ ይሆናል። ታያለህ። ደግሞ አሳይካለሁ። እኔ አሳይካለሁ። እሺ አንተ እሺ በለኝና ብሩኬ እኔ ካልሆነ የፈለከው ነገር እኔ ማድረግ ትችላለህ። አንተ ቆይ ምንድነው ይናከለ? እኔ ቆይ እሺ ምንድነው እንደዚህ ድርቅ ያረግ ነገር ምንድነው? ንገረኝ። ስለማይሆን ነው በቃ ማይሆን ምክንያት። እሺ ምክንያት ምንድነው? የተባለ ነገር አይሆንም በቃ አንደኛ ነገር ይሆናል። ሲቀጥል ይረዳኛል ሊሆን ስለማይችል ይሆናል። ቀስ በቀስ እኔና እሱ በስልክ መጨረስ እንችላለን። በአካል ሳንገናኝ መጨረስ እንችላለን። አንተ ከተረዳኸኝ የሚሆን ነገር ነው። ለምን አይሆንም? ይሆናል እንዴ ብሩኬ ብዙ ሰው አውቃለሁ። ብሩኬ ስለሚልክ አይደብርክ? እኔ ደብርካለ ልክን አላለፍኩም። እኔ እንዲደብር ካለም የጠራሁት እዚህ ጋር። ሲቀጥል ደግሞ ዛሬ በስተክል እናወራለን። እንደዚህ እንጨቃጨቃለን ብያለሁ የጠራሁት ታውቃለህ። እኔ አሁን እንድታስረዳልኝ የጠራሁት ማለት ነው። ስማኝ በስተክል እንድታላወራ ነው በሽ የጠራሁት። እኔ ደከመኝ፣ ከምር ውስጤ ላይ ደከመኝ። ውስጤ ሲደክመኝ ወደዚህ አወጣሁት። አንተ ምን ሁለት ቀን ምናምን ያገኘው? እኔ ውስጤ ላይ እኮ በጣም ደክሞኛል። እኔ እኮ ውስጤ ላይ ደክሞኛል። መምታት ትችላለህ እኔን፣ ግን እኔ ውስጤ ላይ ደክሞኛል። እሱን በልቤ እያፈቀርኩ መኖር አልችልም። ሲቀጥል እውነቱን ነው የማወራው። እኔ በቃ ደከመኝ፣ ውስጤ ልቤ ላይ ደከመኝ። አመጣው ቪዲዮ ላይ አወራው። አንተ እኔ መረዳት ነው ያለብህ አንተ። ሁለት ቀኑ እኔ ዛሬ ጠራሁት እንድትረዳኝና ሳትረዳኝ ደግሞ መሄድ አልችልም። ትረዳኛለህ እግር ላይ ወድቄ ቢሆን ትረዳኛለህ። መሄዳችን ምናምን መፍትሄ ነው። አሁንም መሄድ ትችላለህ፣ ግን እኔ መረዳት አለብህ። ይኸውልሽ እየሰማሽ ነው። አሁን ልክሽን እያለፍሽ ነው። ሴት ልጅ ነሽ። ልክሽን አውቀሽ በምታወሪበት ስታፋሪ። ግን አሁን እኔ የምታወሪው ነገር ልንገርሽ እያስጠላኝ የሚሆንም ነገር አይደለም። ሻሎም የሚሆን ነገር ነው። ሄደ ማስረዳት ነው እኮ የሚጠበቅብህ አንተ።
እኔ ግዴታ እንዳይሚ መሆን አለብኝ እንዳይሚ ብሩኬ ያ እኔ ማን ነው ልጅ ለመሬ ነው ማይሆን ምንድነው እያራመድሽ ያለሽ ይሄን ካልታወቀሽ ማለት ነው ማይሆን ሙድ አላራመድኩም ምንድነው ያራመድኩት ቆይ አንተ ይሄ እኮ የሚሆን ነገር ነው አሁን ይኸውልሽ እኔ ወይኔ ሄላን ይሄ እኮ ለምን አይሆንም ይሆናል እሱ አንተ ከተረዳከኝ እሱ ይረዳኛል እስቲ አንዳንዴ ራስህን አዳምጥ ምንድነው ወደ ምንድነው ማስበው እሷ ለምንድነው ያልተረዳው ብለህ አስብ ሃይሜን እንደተረዳከው ማለት ነው እንዴ አንተ እኔ አላሳዝንክም እንዴ እዚህ ጋር ስላስፈራራሽ ምናምን አረ አኒ ማንንም አስፈራርቼ አላውቅም አላስፈራራክም ሲቀጥል ደግሞ እኔ እውነቱን ነው እያወራሁ ያለሁት ይገባካል እኔ አሁንም ሆነ አልካድኩ እውነቱን ነው ያወራሁት እኔ ምን አላስፈራራኩም አስፈራራሽ ምናምን ብላ ካሜራ ላይም እያወራክ ነው እነሱ የሚሉት በሌላ ነገር ያስቡታል ግን ሲቀጥል ብሩኬ እኔን ይረዳኛል ለምንድን ነው እሺ ማትለኝ አንተ እንገርሽ ማይሆን ነገር ነው ይሆናል ለምንድን ነው ማይሆነው እሺ ምክንያት ምንድነው ማይሆነው ነገር ለምን እኮ ለምንድን ነው ማይሆነው አንደኛ ጥያቄ ያልሽ እየነገርኩሽ ነው ማይሆን እርምጃ እንደውስጥ እያደረግሽ ነው መምታት ካለበት መምታት ትችላለህ እኔ ለብሩኬ ሟች ነኝ ከፈለኩ ልገለኝም ትችላለህ እኔ በሱ ብሩኬ ላንቺ ይሁን ልግደልሽ ካልከኝ መግደል ትችላለህ እኔ ይኸውልሽ አሁን እዚህ ጋር መግደል ምናምን ሳይሆን ማለት ነው ልክሽን እያለፍሽ ነው አላለፍኩም ልኬን አላለፍኩም ሲቀጥል ልኬን ምንም አላለፍኩም እውነት ነው ያወራሁት ማንንም አንተ አባቡ ተረዳኝና እንዴ አንተ አትረዳኝም ምን ችግር አለ በተረዳኝ ጉዳይ ነው በቃ እሱ በወሰደበት ስታፍ ሰርት ጀመረ እኔ ስለሱ ምንም ነገር የለም በቃ እሱ የራሱ ጉዳይ ሁለታችሁም አንድ ናችሁ ሲጀመር አንድ አይደለንም እኔ እና እሱ የሚያገናኘን ነገር የለም ስማኝ እኔ እና እሱ የሚያገናኘን ነገር የለም ካንተ እኩል ነው ደውዬ የጠራሁት ቀደም ብሎ መጣ ያው ቀደም ብሎ ነበራችሁ እንዴ አብራችሁ አሁን እኮ ምንም እንትን ነገር አይደለም አብራችሁ አብረን ነበርን ግን ካንተ ቀደም ብዬ ጠርቼው ነው ሁለታችሁም እኩል ነው ደወልኩኝ እሱ ጋር ደወልኩኝ አንተ ጋር ደወልኩኝ ደውዬ ላሰማክ እችላለሁ ይሄ ነገር ማለት ነው ግን እኔና እሱ አልተገናኘንም አላወራንም እንደምወደውም ከዛም በፊት አልነገርኩትም በቃ ውስጤ ላይ ነው ያስኩት ግን አሁን ውስጤ ላይ ማየት አልችልም እኔ ደክሞኛል እኔ ግራ ተጋባው እኔ በጣም ግራ እየተጋባው ነው ያለው እኔ ደክሞኛል ሻሎም ታውቃለህ እኔ ደግሞ አስጠላኝ ሰለቸኝ ምንድነው ይሰለች በሁለት ቀን ንግግር ምንድነው የሚሰለች አንተ እኔ አላሳስቲ ቀና ብለክ የኛ አላሳዝንክም እንዴ ትንሽ አታስብልኝም ይኸው አንድ የዛ ቀን እሺ ተውኩታ ሄድክ ተናጫንጨክ ሄድክ ልመታኝ ምናምን ሞከርክ ሄድካ ግን ዛሬ መረዳት አለብክ እኔን እግር ላይ መውደቅ አለብኝ እግር ላይ እወድቃለሁ ግን ማይሆን ሙድ ነው እያራመድሽ ያለሽ እኔ አላሳዝንክም አንተ ቆይ ምንድነው ማይሆን ሙድ ማራመዳው ምንድነው ስለ ብሩኬ ምን የምታውቀው ነገር አለ ምን ታውቃለህ እኔ እኮ ልሽ አሁን እዚች ጋር አይለም ማይሆን ነገር ነው እያልሽ ያለሽ ምን ሆነሻል ይሆናል ሻሎም ይሆናል ለምንድነው ማይሆነው ይሆናል አንተ እስቲ እኔን አላሳዝንክም አይደለም እንድትሄድ አይደለም ማውራት አልችልም እንድትሄድ አይደለም እኔ የጠራሁት ለምን ይጨንቃል ብሩኬ አልጨነቀው አንተ ለምን ይጨንቃል ብሩኬ ራሱ አልጨነቀውም በዚህ ንግግር አንተ ለምን ይጨንቃል እኔ እኮ አሁን ሄጄ እሱ ጋር እንደዚህ ማለት አቅቶኝ ሳይሆን ያው ትንሽ ይደብራል ብዬ አንተ ተግባባላችሁ ሄደ እንድትልልኝ ነው ላሳዝንክ እንደ እህትክ ይሄን በቃ በእህትክ በኩል ተረዳኝ አንተ እህትክ መጣ አንተና ናፍቅሩ ያለው ብትላት ሄደ እንትን አትልም እንዴ አንተ አላሳዝንህም እንደዚህ ብትሰቃይ አታሳዝንህም እንደሱ ማየት አለብህ ምንድነው እኔ እግር ላይ ልውደቅ አልኳ አትውደቂ ካልክ እኮ እኔ ሄደክ እንትን በልልኝ የፈለከው ነገር ላርክ አንተ ብቻ አስተካክልልኝ ያልኩ ነገር ብቻ አስተካክልልኝ በምንም አንገናኝም እኔ እናንተ ከፈለክ በፈለከው ነገር አሁን እውነቱን ያው እንደምትለኝ ንገረኝ ቃል ግባልኝና እኔ ቃል አልገባልኝ ትገባልኛለህ አሁን ምን ነግርሻለሁ ትገባልኛለህ ለምን አትገባልኝም ነገር ነው ቃል እኔ አልገባልሽ ትገባልኛለህ አልገባልሽም በቃ እኔ ልሄድ ነው አረ ለምንድን ነው የምትሄደው እኔ አንተን ያላሳዝንክም ትንሽ ትዘንልኝ አይደለም ትንሽ ትዘንልኝ እኔ ትንሽ ማለት ነው እኔ ያላሳዝንክም እንዲያየከኝ እንዲየለመንኩክ አላሳዝንክም አሁን እዚህ ጋር እኮ ልጅ ማዘን አይደለም ወይ እሺ ለምንድነው የምታለቅሽው እኔ ማሳዘን አለብኝ እሺ እኔ ምን ማድረግ አለብኝ እኔ ራሱ እኮ ግራ ገባኝ ወይኔ እኔ እኮ ግራ ገባኝ ምንድነው የምትይው እሺ አንዴ አታልቅሽ አንዴ አውሪኝ እኔ ወይኔ ሻሎም እኔ እኮ ግራ ገባኝ
አይ እኔ እዚህ ጋር ያለቀስኩ ምናምን ሳይሆን ማለት ነው ግን እኔ እንድትረዳኝ ነው የጠራውካ አንተ እኔ መረዳት ነው ያለብህ ማውን ነገር እኮ ነው ይሆንሻለሽ እሺ ለምን ራስሽን እኮ ነው አይደለም እንድትረዳኝ ነው የጠራውካ አንተ ግን እኔ መረዳት አልቻልክም ምንም ብትወኚ ማን ነው ያረዳሽ ትረዳኛለህ ለምን አትረዳኝም ትረዳኛለህ እንደፈለግሽ ሞት ትችያለሽ ትረዳኛለህ እንደፈለኩም ብሆን ማለት ነው ትረዳኛለህ ይረዳኛል እሱ አንተ ትረዳኛለህ አሁን ማልቀስ ነው የፈለግሽው ነገር ሞት ትችያለሽ ግን በእኔ እንዳታዝኝ ነገር ደግሞ ማን ነው አሁን መነግርሻለሁ ወይኔ ሄላ አንተ እሺ እግር ላይ ልውደቅ አልኩካ ሞደቅ አይደለም ይኸውልሽ ይሄ ነገር ነው ነገር አይደለም ጉዴ ፈላ አንተ ትንሽ ላሳዝነህ እስቲ እኔ ይረዳሻል አው እስቲ ደስ ይበልሽ በለኝ እስቲ አንተ በቃ እኔ አንቺ ማሳዘን አልፈልግም በቃ አንዴ ወዲሽ ቀና ብለሽ ምን እየሰማሽኝ ነው እሺ እየሰማሁህ ነው ይኸውልሽ እኔ አሁን ማነው ካሁን በኋላ ማነው ስልኬን እንዳትደውይ ላይሽ ራሱ አልፈልግም ቀጣይ ማነው ስሚኝ አንዴ ይኸውልሽ ቀጣይ አስቀይምሻለሁ ብትደውይልኝ የሆነ ነገር በሰማ ማነው የምሬ ነው ልሽ አስቀይምሻለሁ ደግሞ አንድ ነገር ስሚኝ አንዴ ይኸውልሽ ሊሆን የሚችለው ማለት ነው ብሩክ የሃይሚና የሃይሚ ብቻ ነው ሊሆን የሚችለው ለሌላ ሰው ሊሆን አይችልም እኔ አለንተ መቼም ይገኛል ክፉም ደጉም አብረን ይሻላል